ሰዎቹ ምን እየሰሩ ነው ያላችሁኝ እንደሆነ አሁን ወደ ባንክ ስትሄዱ ሰርታችሁ ደክማችሁ በብር የተከፈላችሁ ሰዎች በካሽ የተከፈላችሁ ሰዎች አንድ 5,000 6,000 8,000 ብር አጠራቅማችሁ ሰብስባችሁ ባንክ ብትሄዱ ባንኩ አላስቀምጥም ይላችኋል። አልቀበል ከየት ነው ያመጣው? ሰርቼ ላቤን ጠብ አድርጌ እንትን በጥቁር ነው ያመጣሁት ምናምን ብትሉ ኖ እኛ እናቀውም ይሄ። እሺ መኪና ልግዛበት አትገዛበትም። አሁን ጀምሯል ነው ምልክ። ቤት ልግዛበት አትገዛበትም። እና ምንድነው ማድረግ ያለብህ? ገንዘቡ ወደ ሲስተም ውስጥ መግባት አለበት። ገንዘቡ ወደ ሲስተም ውስጥ መግባት አለበት። ሲስተም ውስጥ ካልገባ ቤት ሙሉ ዶላር ቢኖር ትርጉም የለውም። መግባት አለበት ሲስተም ውስጥ። ሲስተም ውስጥ ከገባ በኋላ በዚያ መሰረት ትገዛለህ፣ ትሸጣለህ፣ ትለውጣለህ። ሲስተም ውስጥ ካልገባስ ቺፕስ ትርጉም የለውም። ቦርሳችን ውስጥ ይዘናት የምንዞር ቺፕስ አንገታችን ላይ የታሰረች ቃጭል ናት። ይሄ ወዴት እያደገ ነው ያለው ያላችሁኝ እንደሆነ ወደ ባዮ ቺፕስ እያደገ ነው ያለው። ባዮ ቺፕስ የሚባለው ብርህን ብቻ አይደለም የሚይዘው፣ የኢንሹራንስ ሂስትሪህን፣ የኢሚግሬሽን ሂስትሪህን፣ አካውንትህን፣ ሁሉ ነገርን ጥቅጥቅ አድርጎ ነው የሚይዘው። ከቦርሳ ደግሞ ትገላገላለህ። አሁን ቺፕ ቀላል ሆኖልህ ቺፕ ብለህ አይደል የተቀበልከው። በኋላ ደግሞ ቦርሳ ሙሉ ነው። አሁን መጽሐፍ ቅዱስ ቸርች ይዘህ መምጣት ከብዶ በስልክ ነው ይዘህ የምትመጣው መጽሐፍ ቅዱስ። አሁን ይቀራል እሱም። ታዲያ በምን ይሆናል? ሁሉን ነገር በባዮ ቺፕ ይሰሩልና ወይ እዚህ ጋር ወይ እዚህ ጋር ይቀብሩልሃል። በቃ አለቀ አለቀ። ወዴት እየተሄደ ነው ሰው? ጌታ ይባረክ። የህግ ሀገር፣ የነጻነት ሀገር። ህጉ ከዚህ ቃል ጋር ከተጣረሰ የነጻነት ሀገር አይደለም። ዌክ አፕ። ቻሌንጅ ከፊት ለፊት ነው እየመጣ ያለው። ባዮቺፕስ ከሌለ ኢንሹራንስ የለህም። ባዮቺፕስ ከሌለ አካውንት የለህም። ባዮቺፕስ ከሌለ ኢሚግሬሽን አቅም። ወደዚያ ነው እየተሄደ ያለው። ካሽ ከመስመር እየወጣ ኤሌክትሮን መኒ ወደ ሲስተሙ እየገባ ነው ያለው። ልብ ብላችሁ ተመልከቱ። ኢትዮጵያ የምትባለው አገር በዚህ ነውጥ ውስጥ ሆና ልትረዳ የሚገባት ብዙ ነገር እያለ መጀመሪያ ያረዷት ምንድነው ያላችሁ እንደሆነ ኤሌክትሮኒክ የሆነ መታወቂያ መያዝ። የሚሰሩትን ነገር አስበው ነው የሚሰሩት። መጥፎ ነው ወይ? ኖ። ሲታይ አሁን ከሴኩሪቲ አንጻር አዎ በጣም አሪፍ ነው። እዚህም የሚነግሩን ከሴኩሪቲ አንጻር ነው። ልጆች እንዳይጠፉ ነው የተባለው። አሁንም ሲሞከር ልጆች እንዳይጠፉ፣ ልጆች እንዳይሰረቁ። ስለዚህ አሁን ወደ ዲጂታል መታወቂያ ገብታለች ማለት ነው ኢትዮጵያ። ስለዚህ ኢትዮጵያ ውስጥ ያለ ሰው በሙሉ እዚያ ውስጥ ይገባል፣ ይታወቃል። ቀጥሎ ምንድነው የሚመጣው? ቺፕስ። በመታወቂያ በተዋቀረው ኔትወርክ መሰረት ገንዘቡን በሙሉ ሰብስቦ ወደ ሲስተም ውስጥ ማስገባት። ይሄንን ለመስራት በፍጥነት ነው ኢትዮጵያን የረዷት። በፍጥነት ቶሎ ብለው ቤተ ክርስቲያን ዌክ አፕ። ቻሌንጅ ከፊት ለፊት ነው ያለው። ይሄንን የሚያዘናጋ መንፈስ ጂኒ ነው፣ ሲኦል ይዞ ሊሄድ የሚፈልግ። ይሄንን የሚያናንቅ የሚያጣጥል፣ ይሄን እውነት በፊት ለፊታችን ሲገለጥ ወደታች የሚያይ መንፈስ ዲመን ነው ወንድሜ። ሊያርድህ፣ ሌባው ሊያርድና ሊያጠፋ እንጂ ስለ ሌላ ምን አይመጣም። ነገሩ እየሄደ ነው ያለው። ከዛ ከፊት ለፊታችን ምን አለ? ታላቅ መከራ የሚባል ነገር፣ ቻሌንጅ የሚባል ነገር፣ ለልጆቻችን ዳቦ ማንገዛበት፣ ለልጆቻችን ልብስ ማንገዛበት፣ ማንኖርበት። ዋው! እና ምን ያስፈልጋል አሁን? መንቃት፣ መነሳት። አሁን የሰበሰብነው መንፈሳዊ አቅም እዚያ ሲስተም ጋር መተን ስንቆም በቃ ለክርስቶስ እንድንሰዋ ያደርገናል።